ልጆች መስጂድ አይሄዱ፣ ልጆች መስጂድ አይሄዱ። ታዲያ የት ይሄዱ? በዚሁ ቅጠንቀጦ በወጣ ጊዜ ወደ መስጂድ የሚሄድ ልጅማ በጣም መልካም ነው። እርግጥ ነው መስጂድ የሚመጡ ልጆች በብዛት የሚረብሹ ሰውን ሶላት አዛ የሚያደርጉ ናቸው። ታዲያ አኽላቃቸው የሚማረው ስነ ምግባራቸው የሚላወጠው መስጂድ አይደለም እንዴ? በዚህ መስጂድ የመምጣት ልጆች በራቁበት የተለያዩ ሶሻል ሚዲያ ልጆችን በሚያታልልበት በዚህ ከባድ ጊዜ ወደ መስጂድ የሚመጡ ልጆችንማ ማበረታታት ወደ ጥሩ መንገድ ማመላከት ሲገባ ወደ መስጂድ አይምጡ እያሉ ልጆችን በየቦታው በየመስጂዱ በየሶሻል ሚዲያው መከልከሉ እጅግ በጣም አግባብነት የሌለው ነገር ነው። እኛ የተማርነው መስጂድ ነው። ልጆች አኽላቃቸው ሊለውጡት የሚችሉት መስጂድ ነው። ልጆች ስለ ሶላት ስለ ዳዕዋ የሚሰሙት መስጂድ ውስጥ ነው። ዋናው ነገር ልጆች መስጂድ አይምጡ ሳይሆን ልጆች መስጂድ ከመጡ በኋላ በምን መንገድ እናስተካክላቸው፣ በምን መንገድ አኽላቅን እናስይዛቸው፣ ከወላጆች ምን ይጠበቃል፣ ከመስጂድ አኢማዎች ምን ይጠበቃል የሚለው ነው ዋናው መሰራት ያለበት እንጂ ልጆችን መስጂድ አይምጡ እያሉ መከልከሉ እጅግ በጣም ስህተት ነው።